መመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? እኛ ለሞቶት ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁ ወይ? የሚፈሰው የንጹሐን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ክቡር መጋቢ አባ ዘበአማን ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር ለማውራት ነው የመጣው እንዴ? ክቡራን አበው መነኮሳት አንተ ነህ እንዳንተ ያለው ነው። እንዳንተ ያለው አንተ አሾክሻይ በመጸለይ የመጣነው ትውልድ ደግሞ ይህን ታሪክ ካልተሻገረ ታሪካችን ያስፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለ አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። የአርሲ ኦርቶዶክስ የለም፣ የአርሲ ኦርቶዶክስ የለም። ሰውዬው እኔ ያልኩት እኮ የአርሲ ኦርቶዶክስ ነው። በአሁን ያልኩት ነው የአርሲ ኦርቶዶክስ የለም። አንተ ሰውዬ ምንድነው የለም ያበዛህ? የት ሄደው? ታርደዋል። ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። ክርስቲያኖች አይታደኑም። ቤተ ክርስቲያናችን በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። በምስራቅ አርሲ ዞን አላለቁም። ክርስቲያኖች ስለሆኑ ብቻ ክርስቲያኖችንና ክርስትናን ከምድር ላይ እናጠፋለን የሚሉ ጨካኞች፣ አረመኔዎች ሰው ሆነው ተፈጥረው ከአራዊት ከፍተው የሚኖሩ አንዳንድ ኢትዮጵያውያን ወገኖቻችን ግን የገዛ ወገኖቻቸው ኢትዮጵያውያንን በግፍ ይገላሉ፣ ይጨፈጭፋሉ። እነዚህ ነፍሰ ገዳዮች ናቸው። ከአራዊት የከፉ ሰው ሆነው ተፈጥረዋል፣ ግን ከአራዊት ከፍተው ይኖራሉ። እግዚአብሔር ሰው ሆነው ተፈጥረው ከአራዊት ከፍተው ከሚኖሩ ያድነን።